ና መገዛ ከሆነ ይሄንን ድንጋይ ግዛ ምን ማገዛክ በቃ ያዘው እንዴ ልታልፍ ነው ከዚህ ወደዛ ልትሄድ ነው እንዴ ሶኖት ባለቤቱ ባለቤቱ እኔ ነኝ ና ወደ እንዴት ነው እንዴት ነው እንግዲህ እንደምታዩ ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል ያው እኔ ወርቅ ይወጣበታል ይችላል ቦታ ነው ሶሪ ይወጣበታል እውነቴን እኮ ነው እና ዋጋውን ሰምተዋል አይደለ ዋጋውን ሰምተዋል ስንት ነው አሁን በርሻ መሬት ነው የምገዛው በጣም ብዙ ኢንቨስት ማድረግ አለብኝ እሺ አይላ እንዴ እሺ ስንት ነው የምትገዛው እሺ ስንት ነው የምትገዛው 100,000 ብር ነው የምገዛው ቀሽቀጭ 100,000 ብር 100,000 አይሆን 100,000 ብር እንዴት 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም ከሸጥክ መሸጥ ከሆነ መሳደብ እኮ ነው እና ታረማ የምትገዛ ከሆነ ግዛ ማገዛ ከሆነ ሄድከት አልገዛም ወግት ለዝም በል ወደዛ ደሞ ሰማኝ አይ በቃ አያዋጣኝም ነው ያልኩት ታዲያ ባያዋጣኝ ንብረት እኮ ነው ለለቃቅማለህ ከፈልክ ምንድነው የምትለው ሰውዬ አይወጣም ይሄ ማለት በዚህ ዋጋ ይሸጥ አይወጣት ነው እኔ ስንት ሀገር አቋርጬ ነው የመጣው ታዲያ ሂዳ ተላዛው ምን አባክ እንትን አይ ቆይ እሺ ምን ጋሽከጅኑ ሰላም አላችሁ ጋሽከጅኑ ጋሽዬ አተ ና ሌባ ደግሞ አንተ ብሎ አምታች ምን አረኩ ጋሺ ባለፈው ዶሮ ሰርቀሃል ምን እኔ እኮ አይደለም የሆነ ልጆች እኮ ነው ላስረዳ አንተ ልጅ ነው ደጋግሜ ያልናገር ልጆች እንደውም ልናገር እሺ ምን ሌባ ሰጥተለም ሌሎች ናቸው እኔ ምንም አልልህም ስምህ ጠፍቷል እኔ አልናገር ሌብነትህን አቁም ነው ያልኩት ሌላ ልናገር አይደለም እኮ ጋሼ አመጣላችኋለሁ ከፈለጋችሁ ሰዎች ዶሮ ሁለተኛ እንዳትሰርቅ እኔ አይደለም እንካው ካርድ ሙላና ስጠኝ አንተ የሚጠንቃቃ ሰው ካላገኘህ አትምርም ዘንድሮ እሺ እንደኔ እኔ ነኝ የምናቀበው አቸው በጎቹ እየጮሁ ነው ታው ዝም ብለህ አንተ ወደዛ እንትን በላቸው እንደኔ አይነት አዎ ጋሼ ቆይ ይሄ ሌብነትህን አቁም እኔ ስለነቃሁብህ ነው እኔ አንተን እነቃብሃለሁ እንኩ ወልቼላችኋለሁ እኔ ላስገባላችሁ በቃ ጎበዝ ግን ይሄ ሌብነትህን ሌላ ሰው እሺ ከኔ ከጎረቤት እየጠራችኝ ነው እኔ እኮ አንተ ማንነት ታውቃለህ እሺ በቃ ጋሼ ሌባ እሱ ዶሮ እየሰረቀ እሱ ታረኩስ ጋስከጅ ነው ሰላም ነው ፈልጌ ነበር እሺ አንዴ ፈልጌ ነበር ጋስከጅ ነው አንዴ አውራኝ እኮ ምንድነው ቶሎ በል ምናምን ለማስቀየር ፈልጌ በፍርድ ስም ላስቀይር በፍርድ ቤት ነው ብር ትከፍላለህ ምናምን አሉ አንተ ደግሞ ሰው ታውቃለህ እንደው ቶሎ እንድታፋጥንልኝ ነበር እንደው ሰው ስለምታውቅ እንደው ለብሩ ችግር የለም አዎ ስምህን ለመቀየር ነው አዎ ስሜን ለመቀየር ማን ነው ስምህ አሁን እኔ አሁን ፏድ ሰይድ ነው ሙድን ሰይድ ብያለሁ አረጋ እንደሰለም ጋስከጅ ኦ ማይ ሰላም ነው አለን ያበደርኩን ገንዘብ ቀን ገደቡ አልፏል ኦኬ ቀኑ ደረሰ እንዴ ቀኑ አልፏል በቃ አመጣለሁ ምን ችግር አለው ታዲያ ሁሉ ጊዜ ማመጣለሁ ታል ከየት ነው የምታመጣው ያው አመጣለሁ ምንም ችግር የለውም ስንት ጊዜ ሆነ እኮ አይ አንተም በር እንኳን አመታተ እኮ ጥሩ አይደለም አመጣለሁ በቃ እሺ ነገ አመጣለሁ በቃ ነገ ግደለም ነገ አመጣለሁ ከየት ታመጣለህ ነገ አመጣለሁ ከየት ታመጣለህ ሁሉ ጊዜ ነገ ትላለህ ከየት ታመጣለህ በኢትዮጵያ ትልቁ ጌሚንግ ፕላትፎርም የሆነው ሁሉ ጌምስ ለመጀመሪያ ጊዜ አቪያ ማስተር የተሰኘ ጨዋታ ይዞላችሁ መጥቷል። እንዲሁም የተለያዩ ጨዋታዎች ያሉት ሲሆን ቴሌግራም ላይ ሁሉ ጌምስ በማለት ወይንም ደግሞ ሊንኩ ባዮ ላይ አለ እየገባችሁ ፈታ እያላችሁ ገንዘባችሁ ማፈስ ትችላላችሁ። ሁሉ ጌምስ በቃ ነገ አመጣልሃለሁ የመጨረሻ ነገ በቃ ነገ ይዘልህ ነገ በዚህ ሰዓትና ቶሎ ሰጣለሁ ከዛ ኃላፊነቱን ተወስዳለህ በቃ አዎ ጥርግ በል ሂድ ሁሉ ጌምስ እያለ ነገ በዚህ ሰዓት ና ቶሎ ይሰጣል ብር ሁሉ ጌምስ እያለ ታዳን ይቸጋግራል መሰለው ጋስከጅኑ ናማ ና ቶሎ ና አይታችኋል አያቸው እነዚህ ነው አያቸው ናማ ና ቀስ ብለህ ና ድምጽ እንዳይሰሙ ተጠግተን ያቸው ምን እናድርግ ፍቅረኛሞች ናቸው አዎ ፍቅረኛሞች እንዳትንግጣቸው ተው በፍቅረኛሞች መሀል አይገባም ያስገድል እንኳን ይሄንን ስንት አሳልፈህ አስተናዱ ሊመታ ይችላል ልጽባቸው እንዳይመታሽ ልጽባቸው እሱ ነው በል ብሎኝ ነው ለምተረው ተበቃው ወና ተበቃው ተው በቃ በይ
መታህ እኮ ገስከች ነው ይቀላመጣል ደግሞ ከሷ ቅንብሶ ነፍሬ በነበር አሳየው ነበር ከሷ ቅንብሶ ደግሞ ውጥርጥር ያለው ውዳቂ ይመታል እኮ ገስከች ነው አልመታኝም እኮ ተገላመጠ እንጂ አልመታኝም አዎ ምንድን ነው የምትለው አንተ አትስናሱ ጋር መኪና እያቆምክ ዝም ብለህ ነው እንደው ዝም ብለህ እንትን መሰለህ እንደ እኔ መሬት አንተ አትስናል አይደል እንደዚህ ምን እያለ ነው ልጅ ወደ እዚህ መኪናውን አቁመህ አላየሁህም ማተው ነው አይደል እዚህ ላይ ጉድፍ አላየህም እንደዚህ ላይ እዚህ እንትን ነገር ሳታይ ልጫን ነበር እኮ እንትን ባለ እንትን እኮ ነው መቱኝ እዚህ ላይ የሆነ ነገር አይቻ አራገፍኩልህ እንጂ መጣው እንደ ጥሩ ነገር ሲሰራ መተውኛል እንደዚህ ጋር አልመታውም የሆነ ነገር ነው ያራገፍኩት ሲያስፈራራ አንተ ይደም ምን አይነት ሰው መጣ የሚራገፍ እናንተ ደፍታችሁ እንዴ ለምንድን ነው የመቱኝ አልመታውም እኮ አይደል ሲጀመርን የኔ ብሎ እንትን አንደኛው ቤት ይሄን የሚፈርሰው የገስከችን ነው ብሎናል እስቲ ካለ አቤት ዝም አስብልን ፈልገንህ ነበር እኛ አንተን እሺ ተበተን ሄዱ ምን ልጅ ጋር ነው ደሙውላ ልጅ ጋር ለማስተማር እንዴት ናችሁ ሰላም ነው በሰላም ምን ነው እኛ ኮሪደር ልማቶች ነበር እዚህ አካባቢ ያለው ቤት ያንተ ነው ብለው መጣን ነው እሺ ያው ፈራሽ ቤት ነው የሚፈርስ ቤት ነው ያንተ ቤት ነው የኔ ቤት ያው የኔ ቤት ይሄ ነው ይችላል እንግዲህ ልታፈርሱት ነው እቺን እቺ ነው ያሁን እንዴ እቺ ነው እንግዲህ የምንወረው እንግዲህ ካመጣው ምን ይደረጋል አፍርሱትና ሌላ ቤት ይሄ ጎረቤት ነው ይሄ ዝም ብሎ ኖ ያው ዙራ እስከዚህ ድረስ ነው የሚፈርሰው እቺ ናት እንግዲህ እኔ እቺ ናት እቺን እንኳን መንገዱ የሚያገኘት አይመስልንም በቃ ይሄኛውን ቤት ነው በቃ ይሄኛውን ቤት ነው የምናፈርሰው አረ ለምን የሚፈርሰው ጎረቤት ነው ቤት አልካል እንደሚያደርግ ጎረቤት ነው ያልኩት እቺን አፍርሳችሁ አዲስ ቤት እንድትሰሩልኝ ነው እንጂ ይሄን ለብቻ ሰርቼ እና ይፈርሳል ዙሩ ለምን እንደሚፈርሰው ይፈርሳል መስሎሃል እና ስንቱኛ ሰርቼ ነው እንደምታፈርሰው መስመር ይፈርሳል እኔ ያንን አፍርሰህ አሰረም እንዴ ሌላ ቤት አሰረልኝ ያገኘውን ገስከኝ ነው ወዴት ይርክሩ እንጂ